subscribe, like, share በማድረግ በላይ ልዩ ቆይታ ይኖረናል። የተለያዩ ጥያቄና መልስ እንዲሁም ብራዊ በላይ ሩሃማት ሰብስክራይብ በማድረግ ሰላም ሰላም ውድና የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? እንዴትስ ለዚህ ቆያችሁ? ሰላም ናችሁ ሆይ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። እንኳን ወደ ሩሃማ ቻናል በሰላም መጣችሁ ቤተሰብ። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱን። ዛሬ ደግሞ የአቮካዶ ትሪትመንት ይዘን መተናል ማለት ነው። ያው ለጸጉራችን በጣም ተስማሚ ነው ማለት ነው። አቮካዶና ሙዝ ነው ይዘን የመጣ ነው ቤተሰብ። በጣም ትወዱታላችሁ፣ ተጠቀሙ። እውነት ለመናገር እኔ ብዙም አልጠቀምም ነበረ እንደዚህ ያለ ነገር ማለት ነው። እና ጥቅሙን አይቼው ዳግመኛ ስሰራ ነው ቪዲዮ የሰራሁላችሁ ማለት ነው። ነገር ግን ያን ነገር ሙዙንና እንትኑን ስሰራ አላሳየዋችሁም። በጣም ይቅርታ። ሙዙና አቮካዶውን ስለዚህ አቮካዶና ሙዝ ታውቃላችሁ፣ ፍጩት ማለት ነው። ከፈጨን በኋላ ወደ ፍሪጅ ውስጥ እናደርገዋለን ማለት ነው። ትንሽ ቀዝቀዝ እንዲልልን። በጣም ከመቀዝቀዙ የተነሳ ለጸጉራችን እንደ ቅቤ መልክ ነው የሚሆነው ማለት ነው። እና ፍሪጅ ውስጥ ትንሽ አደርጋችሁ ብትቀቡት በጣም መልካም ነው። ምክንያቱም ቀዝቃዛነቱ በጣም ለኛ ጸጉራችንን ራስ ያደርገዋል ማለት ነው። እኔ በጣም ነው የተመቸኝ እውነት ለመናገር። እና እኔ እንደዚህ መቀባባት ምናምን አልወድም እና እግዚአብሔር ይመስገን አሁን ተቀብቼው በጣም ነው የተመቸኝ። ነገር ግን ስፈጭ እንትኑ አቮካዶ ትንሽ ጥሬ ነገር ነበረው ማለት ነው። ያው ቢሆንም ስታጠብ አበጠርኩትኝ ለቀቀ ማለት ነው። ስለዛ እናንተም አሁን እንደዛ አደርጋችሁ ግዴታ በስነ ስርዓት እንትን ማለት የለባችሁም። በስነ ስርዓት አልኩኝ አድቃችሁ። ያው ትንሽ ጥሬነት ካለ አቮካዶ እንደዚህ የመሆን ባህሪ ያለው መጀመሪያ በማንካ ፍጭት የሆነ ድፍጥጥ ታረጋችሁት ምንም አይሆንም ማለት እንደዚህ ፍሬ ነገር። ያው እኔም ጀማሪ እንደመሆኔ መጠን አቮካዶ እንዲቦካ እንትን አልፈቀድኩለትም። ታውቃላችሁ፣ ሰምታችኋል። ጀማሪ ድሮም እንደዚህ ነው። ግን በጣም የተመቸኝ 2 ፍሬ ጠጉሬ እየደጋገምኩ ነው የቀባኋት እና የቅዝቃዜው እንደዚህ መሳጅ እያደረግን ጸጉራችን ትሪትመንት ያስፈልገዋል። በታጠብን ቁጥር ሁሌ ብንቀባ ቆንጆ ነው። እኔም ለመቀባት ሞክራለሁ። ነገር ግን ብዙም ተቀብቻ አላቅም። እንደነገርኳቸው አሁን ለ3ኛ ቀኔ ነው እና ሁሌም ለመቀባት ዛሬ አቮካዶ ተቀብቼ እንደሆነ ነገ እንቁላል። አቮካዶ ደግሞ በጣም አሪፍ ነው ለጸጉር ሲሉ ሰማሁኝ ማለት ነው። ምክንያቱም እስኪ ሞክራለሁ። እኔ ግን ጸጉሬ ልታጠብ ነው፣ ቆይ ምን ላደርግ ብዬ ነው ባለፈው ዕለት አቮካዶ አለ ሙዝ አለ ተጠቀምኩኝ ማለት ነው። ስለዚህ ቤት ባለን ነገር መጠቀም ይኖርብናል። ይሄው ለፊት የራሱ አስተርፊ እየተጠቀምኩት ነው ቤተሰብ። ለፊታችንም ያገለግለናል። ሙዝና አቮካዶን ሌላ ምንም ነገር የገባበት የለም ማለት ነው። የሚያመጣው ኢንፌክሽን ነገር የለም እና እንደዚህ ፊታችንን በጣም ወዛም ነው የሚያደርገው እና ተጠቀሙ፣ ትወዱታላችሁ ቤተሰብ። ያው ፊታችንን ምናምን መቀባት የለብንም፣ ምክንያቱም አላስፈላጊ ነገር ለፊታችን እንትን ያጠቃዋል። ፊታችን ደግሞ በጣም እንትን ነው ማለት ነው። ስስ እንደመሆኑ መጠን እንደ ቆዳችን ጠንካራ አይደለም፣ እንደ ገላችን ምናምን። በዚህ መልኩ ተቀብቼዋለሁ ማለት ነው። እንዳልኳችሁ አቮካዶ በደንቡ ስላልበሰለ በደንቡ አልተፈጭም፣ ግን ስታጠብ በሚዶ እርግፍ ነው ያደረግኩት። አንድም ቆሻሻ አላደረግኩበት። ቆሻሻ ስላቸው አቮካዶ አልቀረም ጸጉሬ ላይ እና በዚህ መልኩ
እኔ የተቀባ ነው እንዳሳየዋችሁ ለእጅ ሁላ ተረፈ፣ ለፊቴ ተረፈ። ስለዚህ ቤተሰብ መጠቀም ይኖርባችኋል። ሁላችሁም አቮካዶና ሙዝ ተጠቀሙ። አሁን ደግሞ ታጥቤ ልወጣ ነው ቤተሰብ። ይሄው ታጥቤ ወጥቻለሁ። ይሄው ጸጉሩ በጣም ልስላሴው በጣም ነው የተመቸኝ። ምክንያቱም ወዛማ ያደርገዋል ብያችሁ ነበር። እቺን 2 ፍሬ ጸጉር ወዛማ አደረጋት ማለት ነው። ጸጉር የሚያበዛ እንዲሁም የተሰባበረውን የሚያነሳ ጸጉር ቅባት ካላችሁ በእውነት በመሩኝ ደስ ይለኛል። አብዛኛ ጊዜ ይሄ ቅባት ቆንጆ ነው እየተባለን እንጠቀማለን። ነገር ግን የትኛው እንደሆነ ለጸጉራችን ተስማሚ የሆነው ልናቀው ስለማንችል ነገር ግን የተለያዩ ቅባቶች እንጠቀማለን። እኔ ግን ላገኘው አልቻልኩም። ምክንያቱም እያያችሁትን ጸጉሬ በጣም ነው የተጎዳው፣ የተበጣጠሳለው፣ ፊቴ በጣም ተሰባብረዋል። ስለዚህ ያንዱ የሆነው ለአንዱ አይሆነው። የተለያየ ጸጉሬ በጣም ስስ ነው። በዛ ላይ እንትኑም ዛላውም ደግሞ ስስ ነው። አንዳንዱ ስሱም ሆኖ ጸጉሩ ጠንካራ ይሆናል። የኔ ግን ከሁለቱም ያሳጣው ነው። እግዚአብሔር ይመስገን ስለሁሉም ነገር። የኔን ጸጉር ራሱ የሚፈልገው ሰው እኔ ያልሰጠኝን ምን ነው ያንቺን ቢሰጠኝ ይባላል። እኔ ደግሞ የሰጠኝን ምን ነው ሌላ ቢሰጠኝ እላለሁ። ስለሁሉም ነገር እግዚአብሔር ይመስገን። ባለን ነገር እናመስግን። ስለዚህ አሁን ይሄን የሚያህል አርት የሚገዛ አለ። እኔ ደግሞ ባለኝ ጸጉር ውቤና ተውቤ መኖር የምችል እንቁ ሴት ነኝ ማለት ነው። ቤተሰብ ሰምታችኋል። ይሄ ደግሞ የጉሎ ቅባት ነው። ባለፈው ቪዲዮ ሰርችላችሁ ተወዱታላችሁ፣ ተጠቀሙት ብያችሁ ነበር ቤተሰብ። ስለዚህ ጸጉሬ በጣም የትንሽነት ብዛት እየገረመችኝ እየጠመዘዝኳት ነው ቤተሰብ። እና በዚህ መልኩ ቅባት ቀባሁትኝ ሳላበዛ፣ ምክንያቱም ነገ ደግሞ እንድታጠብ አልፈልግም። ስለዚህ በዚህ መልኩ አበጥሬ ቅባት ቀባሁትኝ በትንሹ፣ ምክንያቱም ነገ ደግሜ አልታጠብም፣ በትንሹ ነው የምቀባው። ከሻወር ስንወጣ ቅባት መቀባት ግድ ይለናል ቤተሰብ። ምክንያቱም ዝማኔውን እያሳየዋችሁ ነው። በጣም ረዥም ነው እያልኩ ነው እና በቂ ነው። ምክንያቱም የሚያንስ እንደኔ ያልሆናቸው ጸጉር አለና እኔም ደግሞ ባለኝ ነገር በቃ በጣም ነው ማመሰግነው። ሰምታችኋል። እና ስለነበረን ቆይታ እውነት ከልብ አድርጌ አመሰግናለሁ። ላይክ ሼር እያደረጋችሁ ፕሊስ አበረታቱን። ሼር ማድረጋችሁን አዘንጉ። ሼር እንድታደርጉ ለሌላ ሰው ይደርሰዋልና ሼር ባረጋችሁ ጊዜ እና አበረታቱን ቤተሰብ። እርስ በርሳችን እንደጋገፍ ማለት ነው። በጣም ወድጀዋለሁ ቅባቱን። ይሄን የእንትን የጉሎ ቅባቱን እሱን ትንሽ ነው የተቀባሁትኝ እና ጸጉሬን እንደምሰራው 2 ነው። በጣም ነው የምወደው 2 ምክንያቱም ሲፈታ ልክ እንደ ፍሪዝ ይሆናል እና ወድጀዋለሁ። አይገርማችሁም? ይሄን ስራ በ3 ያው 2 ይፈታል። ነገር ግን እኔ ነገ ኦልሬዲ ስለመፈታው ፈትቼ ደግሞ ቅባስ ትንሽ ቀባ አድርጌ ደግሞ ስለምሰራው ምናምን ጸጉር ወጥቶታል እያልኩ ነው። ቢሆንም የዝን ቀን አልወጣውም። ከሻወር እየወሰድኩ እያለሁ ነው የወጣው። ምክንያቱም ንቅል እንደምን ሆኖ ነው ጭድ ነው የሚለው። በቃ ብቻ እግዚአብሔር ይመስገን ደህና ነው ከበፊቱ። አሁን ስጠቀም ቅባት ስቀባው እየተሻለው ነው ማለት ነው። ጸጉራችንን እንንከባከብ ቤተሰብ። ከዚህ በመቀጠል ደግሞ የፊት ክሬም አሳያችኋለሁ። ማዳት የጣለባቸው ልጆች፣ እኔ አሁን ማዳት ነበረብኝ አጥፍቶልኛል። ነገር ግን ይህን ሰሞን ደግሞ ከምን እንደመጣ አይዶን ነው። እያያችሁት ነው ፊቴን፣ አይኔ ስር ጎኑ ጋር ያለው እዛ ጋር ሆነ አሳያችሁ ጋር ማዳት ሊጥልብኝ ነው ደግሞ አጥፍቶልኝ ነበር ይሄ ክሬም ማለት ነው። በአንድ ቀን ነው ለውጡን ያየሁት። በጣም ነው የገረመኝ እና ተጠቀሙት። ሌላም ማሳያችኋለሁ። እሱ ራሱ ለብጉር ያለባችሁ ልጆች በጣም ተወዱታላችሁ። ይሄ ደግሞ ጽሁፍ መብራት እየተጠቀምኩ ነው። እንትን ያጥበረብራል ሳሳያችሁ። ኦልሬዲ ይሄን
ያያችሁት አገር ቤት ራሱ ይዤው ሄጄ አንዱን ማለት ነው እህቴ ብጉር ነበረባት፣ እግዚአብሔርን አጠፋላት ይሄ ማለት ነው። እና ሌላኛው ቆይ ያሳያቸዋል። እሱ ለብጉር በጣም አሪፍ ነው። ሰውን የገዛልኝ ይህ ሁለቱንም የሰው ስጦታ ነው። ጓደኛ ይኖራችሁ ቤተሰብ እና ይሄ እያያችሁት ነው ብዬ አስባለሁ። ቢያጥበረብርም ተጠቀሙት ማለት እንደወዱታላችሁ። ይህንኛው ማሳያችሁ ደግሞ ለብጉር ነው። ብጉር ከብጉር ነጻ ሆኛለሁ ሰዎች። ኦ ያጥበረብራል። ተጨነቁኩ። ኦልሬዲ ምናልባት በአይነታችሁ ኦልሬዲ ቪዲዮ ሰርችበታለሁ በዚህ ክሬም። በአሁን ሁለተኛ ባሳየኋችሁ። ደህና ሆኖ ባይ ባይ ያልኩ ነው። ባይ ባይ ደህና ሆኖ ቸር ሰንብቱ። ዘንጋ ማለት ነው። ቤተሰብ ስለነበረን ቆይታ ከልባ ግን አመሰግናለሁ። በሌላ ቪዲዮ ውስጥ እንገናኝ። ቸር ሰንብቱ። Subscribe, like, share በማድረግ በላይቭ ልዩ ቆይታ ይኖረናል። የተለያዩ ጥያቄና መልስ እንዲሁም ሰብስክራይብ በማድረግ